እንኳን ለ2017 ዓመተ ምህረት የትንሳኤ በዓል በሰላም አደረሳችሁ። እንደተለመደው በየበዓሉ እንደምናደርገው ከአሜሪካ ኖርዝ ካሮላይና ቻርለት ከተማ የሚገኙ ደጋግ ኢትዮጵያውያን በአልጋ ቁራኛ ሆነው አያሌ ወገኖቻችን ውስጥ በጣም ጥቂት የሆኑትን ብቻ በመጠኑ በዓሉን በደስታ እንዲውሉ ለማድረግ ሞክረናል። ይህም ሊሆን የቻለው ከዚህ ቀደም ለዚህ ተግባር ሲለግሱ የነበሩ ወገኖቻችን ቁጥር በመቀነሱ ምክንያት ከአቶ ጌታሁን ነጋልኝና ከአቶ አስናቀ ብርሃኑ ብቻ በተላከልን ድጋፍ በመሆኑ የተረጂዎችን ቁጥር ሊቀንስ ችሏል። መጀመሪያ ያገኘናት ለረጅም ዓመት መንቀሳቀስ አቅቷት ከቤት ከዋለች ሰነባብታለች። በዚህ በላስቲክ ቤት ውስጥ እየኖረችም ትገኛለች። አንደበቷ ለመናገር እየከበዳትም እንዲህ ብላናለች። ዳመት ውስጥ ጤናቸውን ይስጣቸው። ምላስ እያዘርገኛት እናንተም ስለተባበራችሁ እድሜና ጤና ይስጣቸው። እድሜና ጤና ይስጣቸው። ያለሁበት ጥፍ አድርገው ባወጡበት የተቀላቸው ለ2 ዓመት አልጋ ላይ እጅግ የሚያሳዝኑ እናት በተለያዩ በሽታዎች ታመው አልጋ ላይ ውለዋል። እንግዲህ ለበዓል መዋያ የሚሆን 4000 ብር ልከውልዎታል። ያው እርሳ ይቀበሉት። እግዚአብሔር ይስጥልኝ፣ መድኃኒዓለም ይስጥልኝ፣ ጤና ይስጣቸው፣ ዘራቸውን ይባርከው፣ ደህና የሆኑ በሰላም ያሉበት በሰላም ያኖራቸው፣ ቤተሰባቸው ይባረክ። እናንተም እግዚአብሔር ይስጣችሁ፣ የለፋችሁት በሙሉ ተባረኩ። ይሄን አስባችሁ ለእኔ ማሰባችሁ መስጠታችሁ መድኃኒዓለም ይስጥልኝ፣ ይባርክልኝ። እድሜ ጤና ነው ከሁሉ ነገር። ጤና ይስጣችሁ። ትልቁ ነገር ጤና ነው። አዎ ለማንም ለሁሉም ጤና ነው ዋናው ነገር። እኔ አሁን 2 ዓመቴ ይኸው እያመመኝ ወደ ሰው አልቀላቀል ወዴት አልሄድ ልቤን ግፊት፣ ስኳር ማነው ይሄ ደም መርጋት በቃ ብዙ ነገር ነው። ይህን አሰቃቂ እንጨት ድልድይ ተሻግረን ከእንዲህ ደሳሳ ጎጆ ደረስን። በተለያዩ በሽታዎች ታመው ቤት ከዋሉ እናት እናገኘን። ምርቃታቸው ይኸው ለእናንተ አደርሰዋል። ይህን 4000 ብር ልከዋል። ባለቤት ውስጥልኝ ምርቃታቸውን ብቻ ነው የሚፈልጉት እነሱ፣ ምርቃቶትን ብቻ። እግዚአብሔር ይስጥልን፣ ትልቅ ደረጃ ያደርስልን። ያልወለደም ውለድ፣ ስራ የሌለም ስራ ይስጥልን። አላከ ገብርኤል ይስጥልን፣ እሱ ይስጥልን፣ ያቆይልን፣ እድሜ ይስጣቸው። መቼም እንግዲህ አሁን ሮጦ ሰው ቤት መስራት በጣም ችግር ነው። በአሁኑ ሰዓት በጣም ከባድ ነው። በልጅነታችን አጥቶናል። አሁን ደግሞ አቅምም ግፊትም አለ፣ ብዙ ችግር አለ። ዳኒ እንግዲህ እርዳታም እንዳለ ያልወለደም ውለድ፣ እድሜ ይስጥልኝ፣ እድሜ ድሃ አድርገ እድሜ ይስጥልኝ። ያልታሰበውን ያልታለመን ይስጥልኝ፣ እድሜ ያቆይልኝ። እንግዲህ ያልታሰበውን ያልታለመም ደግሞ እድሜ ድሃ አድርግልኝ። እኔ እናት ያቆይልን፣ አስታዋሽ አትጩ፣ እድሜቸውን ያበድርልኝ። አዎ አለ ይበላቸው። መላከ ገብርኤል የክርስቲያን አምላክ እንግዲህ በልጅ በዘር የምትጠቀሙበት ማልቅበት እድሜ ይስጥ። ሰው ጤና ካለ አዱና ይሆናል። እድሜ ይስጥልኝ፣ ያልታሰበን ይስጥልኝ፣ አመት ባለኝ ያስታውስልኝ፣ እኛ እንዳስታውሳችሁ ለሰጠንም ደግሞ እግዚአብሔር ያቆይልኝ፣ እድሜቸውን ይስጣችሁ። እናንተም ሮጣችሁ በየስርቻ የመጣችሁበት ደግሞ እሱ ያስታውስልን፣ እድሜችን ያረዝምልን። አዎ የእድሜ ድሃ አድርግልኝ፣ ያልታሰበ ያልታለመን ይስጥልኝ። እኔና ገነት ትባላለች። ዛሬ ቤቷ ስንገባ ዝናብ እያፈሰሰው ባለው ቤቷ ላይ ተጠቅልላ ተኝታለች። በባለፈው በዓል ላይ በእናንተም ድጋፍ አድርጋችሁላትም ነበር። እንዲህም ስትል መርቃለች። እግዚአብሔር ይስጣችሁ፣ አመት አመት ያደርሳችሁ፣ የልጆቻችሁ አባት እናት ያርጋችሁ፣ እድሜ ጤና ይስጣችሁ። ይሄው በዓል ብለው 4000 ብር ልከዋል። እግዚአብሔር ይስጥልን፣ እድሜ ጤና ይስጣችሁ። ፈጣሪ በሞላ በጎደለ ይሙላላችሁ። እኔው እየበላው እየጠጣሁ ነው። በጣም አሞኝ ነበር በፊት፣ አሁን ተመስገን ለውጥ አለኝ። እግዚአብሔር የተመሰገነ ይሁን። አላስብም እኔ ለህይወቴ ብቻ ነው የማስብ። እኔ እግዚአብሔር ይስጣችሁ፣ እድሜ ይስጣችሁ። እግዚአብሔር ይስጥልን፣ አመሰግናለሁ። እድሜ ጤና ይስጣችሁ፣ እድሜ ጤና ይስጣችሁ። አመት አመት ያደርሳችሁ። እጃችሁ ሰፊ ይሁን፣ አትጡ፣ ለምትሰጡት አትጡ። እግዚአብሔር ይስጣችሁ፣ ልጆቻችሁን ይባርክላችሁ፣ ከዘመን ዘመን ያሸጋግራችሁ፣ ክፉ አይንካችሁ። በመጨረሻም በኖርዝ ካሮላይና ቻርለት ከተማ ነው የሆኑት የወይዘሮ በቀለች አለሙን ከዚህ ዓለም በሞት መለየታቸውን በመስማታችን ማህበራችን ከልብ ያዝናል።
ወይዘሮ በቀለች በሃይማኖታቸው ጽኑና በበጎ ምግባራቸው የታወቁ ሰውም በመሆናቸው ጌታ ነፍሳቸውን በአጸደ ገነት ያሳረፍልን እያልን ለቤተሰቦቻቸውና ለወዳጅ ዘመዶቻቸው በሙሉ መጽናናት እንመኛለን።